እጅግ ዘመናዊ የቤታችን ውበት በጥፍ የሚጨምር እንደዚሁም አዲስ መልክን የሚያላብስ የኪችን ካቢኔት አይነት ነው ማለት ነው። ይሄ ከግድግዳ እስከ ግድግዳ ተለክቶ የተሰራ ነው። ከላይ በኪችን ቶፕ የተሰራ ቀለሙ ደግሞ በደንበኞች ምርጫ የተቀባ ጥቁር ሳይሆን ወደ ብሉ ብላክ የሄደ ከለር ነው። ፈዘዝ ያለ ጥቁር ማለት ነው። እስኪ እናንተ ምርጫ እንደሚሆን ተስፋ አድርጋለሁ። ቪዲዮውን እስከ መጨረሻ በመከታተል አዲስ ነገር እንደምታተርፉበት ባለሙሉ ተስፋዎች ነን። ስለዚህ የኪችን ካቢኔት እየከፋፈኩ ሙሉ መረጃውን እንሰጣችሁ ይሆናል። ከዚህኛው ነው የምጀምርላችሁ። ሁለት በአንድ የሆነ ፓርቲሽን እናገኛለን። ሌላ ፓርቲሽን ይገባለታል። የራሱ ፓርቲሽን ያለው ውስጡም ውጭውም ይቀባል እንደምታዩት ነው። እዚህ ጋር ታገኙታላችሁ ፓርቲሽን ለኬጂ አይነት ፓርቲሽን እዛም ጋር በተመሳሳይ ያለው ስላልገባለት ነው። ውስጡም እንግዲህ እንደምታዩት ከዚህኛው ከውጭው ጋር በተመሳሳይ አንድ አይነት ቀለም የምንቀባው። እዚህ ጋር የመጀመሪያ ቀለም ቀብተን ውጭ ላይ ደግሞ የመጨረሻ ቀለም አንቀባም። ያን ማናረግበት ደግሞ እርጥበት ወደ ውስጥ እንዳያስገባባችሁ ነው። ኪችን ስለሆነ እርጥበት ያላቸው ነገሮችን መቋቋም እንዲችል ተደርጎ መሰራት ስላለበት ያንን ታሳቢ በማድረግ እንደዚህ ውስጡን ውጭውን እንቀባላቸዋለን። ወደዚህ ስንመጣ ደግሞ እዚህ ጋር የሳህን መደርደሪያዎች አሉ። የሳህን መደርደሪያዎች እንግዲህ የተለያዩ ሳህኖችን በርከት ያሉ ሳህኖችን እንዲይዙ ተደርጎ መሰራት አለባቸው። ልክ እንደዚህ ማለት ነው። እዚህ ጋር የምታዩቸው ቢያንስ ከ5 እና ከ6 ሳህን በላይ ይይዛሉ። ከላይ ያሉትን በተመሳሳይ ሰፋ አድርገን የሰራ ነው። ያው ኪችኑ ሰፋ ባለ ቁጥር እነዚህ መደርደሪያዎችም አብረው ሰፋ ይላሉ። ልክ እንደዚህ ማለት ነው። አነስ ሲል ደግሞ የታችኛዋ ብቻ ትኖራለች። ያው በእናንተ ምርጫ ነው። እሱን እየተመካከርን ከፍም ዝቅ ማድረግ የምንችል ነው የሚሆነው። ይሄ ለሚሆንበት ቦታ ላይ ነው። የተለያየ አይነት አሰራር አለው። ግን እኛ ካስተመሮችን ተጠቃሚ በሚያደርግ መልኩ ነው የምንሰራው። እሱ ምንድነው የምትሉ ከሆነ እዚህ ጋር ከፍቼ ያሳያችኋለሁ። በዚህ በኩል ደግሞ የተለየች ክላስ አለች። እዚህ ጋር አሁን አንዳንድ ቅቤ እና ማር የመሳሰሉ ነገሮችን እዚህ ማስቀመጥ ትችላላችሁ ማለት ነው። ወደ ያለች ቦታ ናት። አልባ ካሜራው እስከታያችሁ የሉም እያጥምብበት ቦታ ላይ በዚህ ሚስጥራዊ የሆነች ቦታ አለች ማለት ነው። ከነዛኞቹ ጋር በተመሳሳይ መልኩ ሁለት ተደራራቢ ያለው ፓርቲሽኖች አለ። ያው ፓርቲሽኖች መኖራቸው ለምን አስፈለገ የምትሉ ከሆነ ፓርቲሽን ባይኖር ኖሮ እዚህ ጋር ብቻ ነው ዕቃ የሚይዝላችሁ ማለት ነው። ከላይ ያለው ፍል ኖርማል ዝም ብሎ እንደ ጌጥ ባዶ ነው የሚሆነው። ስለዚህ ፓርቲሽን መጠቀማችን እዚህ ጋር የምታስቀምጡትን ያክል ዕቃ ከላይም በእጥፉ እንዲይዝላችሁ በማሰብ ነው ማለት ነው። እዚህ ጋር ያሉት ፓርቲሽኖች ደግሞ እናንተ ራሱ ብትቆሙባቸው ማሰበር የማይችሉ በጣም በርከት ያሉ ዕቃዎችን እንዲቋቋሙ አድርገን በወፍራም ኤምዲኤፍ የተጠቀምነው። እዚህም ጋር ተመሳሳይ ነው። እዚህ ጋር ተመሳሳይ አንድ ክላስ ብቻዋን አለች። እዚህ ጋርም ሁለት ናቸው። እዚህም ጋር በተመሳሳይ አስቡት እንግዲህ ይሄን የሚያክል ኪችን ካቢኔት ምን ያክል ዕቃዎችን ይይዝላችሁ እንደሚችል በጣም ከበቂ በላይ ሆነ። በጣም ትልቅ ኪችን ካቢኔት ነው። በነገራችን ረጁ ናቸው ብላችሁ የምትፈሯቸው አይነት አይደሉም። እዚህ ድረስ አንድ ክፍል ነው። ከዚህ ወደዛ ያለው የሚቆረጥ ነው። እኛውም ለብቻ ናት፣ እኛውም ለብቻ ነው። እዚህ ጋር ለብቻ በጣም ተከፋፍለው የተሰሩ ናቸው። ለማንቀሳቀስ ለትራንስፖርቴሽን ከሀገር ሀገር ስትቀያይሩ እኛም ደግሞ ያው በብዛት ከሀገር ውስጥ ሳይሆን ወደ ሌላ ሀገር ነው እየወሰድን ለከስተመሮች የምናቀርበውና በጉዞ ሰዓት ላይ ለኛም እንዳያስቸግረን እናንተን በማሰብ እንደዚህ ተቆራረጡ አድርገን ነው። በሮችም እያንዳንዳቸው የሚፈታቱ ናቸው። እዛ ቤታችሁ ላይ አንዳንድ ሲገጣጥምላችኋል ማለት ነው። ስለዚህ ትልቅ ነው ብላችሁ ምንም የሚያሳስባችሁ ጉዳይ አይኖርም ማለት ነው። ወደ ታችኛው በር ስመጣላችሁ እንደምታዩት ነው። ይሄ ደግሞ ባልዲዎች፣ የሊጥ ዕቃዎች እንደዚህ ከፍ ያሉ ዕቃዎችን እንዲይዝላችሁ ታሳቢ በማድረግ የሚሰራ ነው። ተመልከቱ። በቁመቴ ራሱ እስከ ወገቤ ድረስ ነው ማለት ነው ከፍታው። ምን ያክል ዕቃ ሊይዝላችሁ እንደሚችል እናንተ ኢማጂን ማድረግ ትችላላችሁ። ሲቀጥል ደግሞ የጂ ያልነገርኳችሁ ነገር እዚህ ጋር የምንጠቀማቸው ማጠፊያዎች በጣም ደረጃቸውን የጠበቁ ሃይድሮሊክ የሚባሉ ማጠፊያዎች ናቸው። ብዙ ጊዜ የማጠፊያዎች መበላሸት ያጋጥማሉ። እነሱም ደረጃቸው ዝቅ ያሉ ማጠፊያዎችን እንጠቀም ይፈጠር ነው ማለት ነው። ይሄ እንደምታዩት ራሱ በሩን ራሱ የሚዘጋ በጣም ዘመናዊ የሆነ የማጠፊያ አይነት ነው ማለት ነው። እና ረጅም ጊዜ ቆይላችኋል። እናንተም ብቃውታችሁ እስካሰራችሁ ድረስ ደግሞ እዚህ አይነት ኳሊቲ የሆኑ ማቴሪያሎችን እንድንጠቀም መናገር ይኖርባችኋል ማለት ነው። እዚህ ጋር በጣም ሰፋፊ ክፍሎች ናቸው። ማጠፊያውን እንደምታዩት ነው። እዚህም ጋር ይሄ የበር ችግር የአቀማመጥ ችግር ስላለ የሚስተካከል ነገር ከገባ በኋላ እነዚህ ደግሞ ስላይደሮች ናቸው። መሳቢያዎቹ ራሱ በጣም የተለየ ውበት ነው የሰጡለት ኪችን ካቢኔት። እዚህም ጋር ደግሞ አንድ ክላስ አለች። ለብቻ ክላስ ናት። ለብቻ አንድ ክላስ አለች። እዚህ ጋር ሃይድሮሊክ ናቸው ማጠፊያዎቹ በአጠቃላይ። እዚህ ጋር ደግሞ ኤል ነው። እንደዚህ ይመጣና ኤል የሚጋመስበት ቦታ ስለሆነ እዚህ ጋር ከላይኛው ልክ እንደነገርኳችሁ አይነት አንድ ለብቻ ድብቅ ክፍል አለችው። አንዳንድ ነገሮችን እዚህ ውስጥ ማስቀመጥ ትችላላችሁ። ደበቅ አድርጋችሁ ማስቀመጥ የምትፈልጉት ማለት ነው። እና ማሳቢያው ይሄ ማጠፊያው እንግዲህ ይሄን ይመስላል።
ከዚህ በፊት አይታችሁ ታውቃላችሁ? እስኪ ያላችሁን ሀሳብ ኮሜንት ላይ ጻፉልን። እዚህም ጋር ስላይደር መሳቢያዎች አሉ። እነዚህ ደግሞ ሹካ ማንኪያዎችን ለማስቀመጫ ያገለግሏቸዋል። እዚህም ጋር በተመሳሳይ ይሄን ይመስላሉ። እነዚህ ደግሞ እንደምታዩቸው ኪችኑን እዚህ ላይ ተሸካሚ ናቸው ማለት ነው። ለጭቃ ቤት ተመራጭ አድርገዋል። እነዚህ መኖራቸው ብዙ ጊዜ ነው የምነግራችሁ። ጭቃ ቤት ላይ ግድግዳ ላይ ታስሮ መቆም ስለማይችል እነዚህን ማቆሚያዎች በመጠቀም ለጭቃ ቤቶች ተመራጭ አድርገን ነው የምንሰራው። ማንኛውም ጭቃ ቤት ሆነ ብሎኬት ቤት ላይ እነዚህ መገጠም ይችላሉ። ብሎኬት ቤት ካላችሁ ደግሞ ራሱን ችሎ መቆም ይችላል። ግን እነዚህ ደግሞ እንደ ድጋፍ አብሮት ቢያግዙት ተመራጭ ነው። ምክንያቱም ዕቃ ሲበዛበት የመውደቅ አጋጣሚዎች እየተፈጠሩ ስለሆነ እነዚህን ስንጠቀምላችሁ ረጅም ጊዜ ይቆያል ማለት ነው። ምንም ሳይሆን ይቀጥል። እዚህ ጋር ደግሞ እንደምታዩት የኪችን ቶፕ የሚባል ነው። ሴራሚክ ሳይሆን ኪችን ቶፕ ይባላል። በጣውላ የሚሰራ ነው። ለዚህ ለኪችን ተብሎ የሚሰራ ነው። ከሴራሚክ ዋጋው ቀነስ ስለሚል እንደዚህ እንጠቀመዋለን። ሴራሚክ እንዲደረግላችሁ የምትፈልጉ ከሆነ ደግሞ ያው ዋጋው ስለሚጨምር ነው ሴራሚክ ማድረግ እንችላለን ማለት ነው። እና ያላችሁን ሀሳብ አስተያየት በዚህ ኪችን ካቢኔት ላይ ብጽፉልን ቢስተካከል ቢሻሻል የምትሉንን በስራዎቻችን ላይ ያላችሁን ሀሳብ ሼር ማድረግ የምትችሉ ደግሞ ሼር ያደርጋችሁ ታበረታቱ እንላለን። ያው ለኛ ብዙ ስራ ያመጣልና እናንተ ሼር እንደዚህ ላይክ በምታደርጉ ሰዓት የሆነ ሰው ደግሞ አይቶት የሆነ የተሻለ መረጃ እንደሚወስድበት ተስፋ እናደርጋለን ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ቤት ከገባ በኋላ ደግሞ ምን ይመስላል የሚለውን ቪዲዮ ቀርጬ ማሳያችሁ ይሆናል።